ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። እስቲ በእግዚአብሔር ፊት መሆን ምን ያህል እንደሚያስደስት በእርግጥ ወላጆች እኛ እናውቃለን። ልጆቻችን በቤት ሲሰበሰቡ በዓል ሰዓት ሲሆን ትላልቅ ሰዎች የሆነ በዓል ሰዓት ነው ልጆቻችንን የምናገኘውና በጣም ደስ ይለናል። ለምን? ዘሮቻችን ስለሆኑ ማለት ነው አይደል? በጣም ደስ ይለናል። እቲ ማዮዲኑና ኦፋይሴስ እቲ ኡዮዲኑና ኦፋይሴስ እቲ ፖኢደምቲዮዲኑና ኦፋይሴስ። የሚገርማችሁ ነገር ከዚህ በላይ ደግሞ እግዚአብሔር ይደሰታል በእናንተ። ለእናንተ ብዙ ነገር እግዚአብሔር ኦልሬዲ አድርጓል። ቶሰ ፖሊጂ አሜን ፖሊጂ ሺኒ ኑዮ ኤኪዮ አቂሌታይስ ቶሰ ፖሊጂ ኢሜን ኑዮ ኤኪዮ ወልቃይታይስ ሀቺ ኢንተዩ ቶሰ ወልቃ ጉጃና አሜን ቶሰ ወልቃ ጉጃና። እርግጠኛ ሆኜ ብነግራችሁ በጣም ልናስተውል የሚገባው ነገር ብዙ ገና ልናገኝ ካለው ነገር ይልቅ የተሰጠን ነገር ብዙ ነው። ስለዚህ ሁሌ ራሳችንን ማዘጋጀት። በብዙ ጥያቄ ያለው ሰው ቢኖር ዛሬ ጥያቄ የሚመለስበት ጊዜ ይሆናል። አሜን። ጠላቶቻችሁን ራሳችሁ ትመታላችሁ። በጣም በሚያስደንቅ እውነት እንደነግራችሁ ነገር ጠላቶቻችሁ ማን ይመታል? አንቺ ራስሽ ትመታለሽ። አንተ ራስህ ትመታለህ። አሜን። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። ደስ ያለኝ ምክንያት ደግሞ ምንድነው ብትሉ የእግዚአብሔር መገኘት በመሃላችን መኖሩ ነው። ዛሬ እንግዲህ እንደ መካነ ኢየሱስ ስርዓት ነው ቃሉን የምንካፈለው። በመካነ ኢየሱስ ዛሬ እንግዲህ የአብይ ጾም አራተኛው እሑድ ላይ ያለነው የሕይወት እንጀራ በሚል ርዕስ ነው ቤተክርስቲያናችን ክፍሉን ያዘጋጀችልን። በእርግጥ እኔ እርግጠኛ ሆኜ የምነግራችሁ እንደ ዲሲፕሊን ከላይ የወረደውን ነገር ብንይዘው ይጠቅመናል። ምክንያቱም ከላይ እግዚአብሔርን ጸልየው ጾሞ ያወጡት ፕሮግራም ለእኛ የሚጠቅመንን ነገር ነው ከላይ ወርታችን የሚወርደው። የቤተ ክርስቲያን በሚያስደንቅ ሁኔታ በዲሲፕሊን ታምናለች፣ በሃይራርኪ ታምናለች። ሃይራርኪ ማለት ከላይ ከሲኖዶስ የሚሰጠንን መመሪያ መተግበር አለብን። ሲኖዶሱ ራሱ ስለማያወቅ እግዚአብሔርን ወክሎ ነው እዛ የተቀመጠው። ስልጣንን እግዚአብሔር እንደሚሰጥ ታምኑ ስንቶቻችሁ ናቸው? አዎ፣ ስልጣንን የሚሰጠው ማን ነው? እግዚአብሔር ነው። ስልጣንን የሚሰጠው እግዚአብሔር ነው። እና እዚህ ጋር የሕይወት እንጀራ ስናይ ሁለት አይነት ክፍል ተለቋል። አንደኛው ዘጸአት 16 ከ11 እስከ 21 ያለው ነው። እዚህ ጋር ምንድነው የሚያስተምረን የሚለውን ታያላችሁ። የእስራኤል ልጆችን ማጉረምረም ነው እዚህ ጋር የሚያሳየው። የእስራኤል ልጆች ምን ብለው አጉረመረሙ? የምንበላው ስጋ የለንም፣ ስጋ ምን በላው ምግብ ይሰጠን የሚል ማጉረምረም አጉረመረሙ። ማጉረምረም የሚባል በሽታ አለ። በብዙ ሰዎች ላይ ማጉረምረም የሚባል በሽታ አለ። እግዚአብሔር ለእከሌ ቤት ሰጥቶኛል ለኔ አልሰጠኝም። እግዚአብሔር ለእከሌ ልጆችን ሰጥቷል ለኔ አልሰጠኝም። እግዚአብሔር ለእከሌ ትዳር ሰጥቷል ለኔ አልሰጠኝም። በተለያየ ጥያቄ ሰው በእግዚአብሔር ፊት ያጉረመርማል። የሚያስፈልገንን ግን እግዚአብሔር ያውቃል። አሜን። የሚያስፈልገንን ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር አዋቂ ነው። ቅድም እንዳልኳችሁ የብዙ ሰዎች ማጉረምረም አለ ማለት ኦልሬዲ በእግዚአብሔር ላይ እምነት ጠፍቷል ማለት ነው። በማን ላይ? ተወሳወሊ አማኖ ታይስዮ ማጉረምረም ፖለቲካ ምንድን ነው? ዙዙም ይወጣ ዙዙም የሚኮዩ ታዮ ሀገ ሀሊቤና እከለየ መኪና ደስታዮ ኢቤትቤና ጊያ ማጉረምረም ዲኮ ሄዙዙን ታይ ለኦባ እክልየና ሄዙዙን ታይ አይባ እክልየ ለኦባ እክልየና ሀታ ማታሽ ነሽምፒያ ላፈኖስ ምግብ ምድራዊ ምግብ መብላት ሰውን እየተመቻቸ ኑሮ ያለው ሰው አያስብልም። በእርግጥ ብዙ ጊዜ ለእግዚአብሔር ልጆች የማይታወቀን ነገር ፕራክቲካሊ ይህንን ነገር ካላየን ፕራክቲካሊ ሀብት ያላቸው ሰዎች ጋር እኔ ብዙን እናገራለሁ። ይሄንን የምናገረው ራሴን ከፍ ለማድረግ ሳይሆን እግዚአብሔር አጋጣሚውን ሰጥቶኝ
ከኢንተርናሽናል ነጋዴዎች ጋር የተሰበሰብኩበት ጊዜ አለ። ከኢንተርናሽናል ነጋዴዎች ጋር ሸራተን በተሰበሰብንበት ጊዜ ክብር የሚያገኙት እነማን እንደሆኑ ታውቃላችሁ? ብዙ አቅም የሌላቸው ክርስቲያኖች ነው ክብር የሚያገኙ፣ ስልጣን የሚያገኙ። ለምን እንደሆነ ታውቃላችሁ? እርኩሰት የሚገርማችሁ ነገር ልብስ ምን መሰለ ልብስ ለብሰው ቆሻሻ ልብስ የለበሱ ነው የሚያስመስለው። ለምን? የእርኩሰት መንፈስ ሰውን እንዲያበራ ያደርጋል። እኛ የሚያበራው በውስጣችን ያለው የክርስቶስ ብርሃን እንጂ የሰበሰብነው ገንዘብ አይደለም። ይሄንን ተረዱ። ኢቭን ክርስቲያኖች በልጆቻችን እንኳን ተስፋ እናደርግ። ልጆቻችን የማን ናቸው ብለን ነው የምናምነው? የእግዚአብሔር ናቸው። we don't care about that. we care የምናደርገው በልተዋል፣ ጠጥተዋል፣ ከሰው የሚገባውን ለማድረግ እንሞክራለን። እግዚአብሔር በረዳን መጠን ድሃ ሆነ እያለ የሀብታሙን አትመኝ። እንደ ድህነት እግዚአብሔር በሰጠን መጠን አሳድገው፣ ልጅ ለክብር አሳድገው። እግዚአብሔር ከበሉት ይልቅ ሊያስበልጠው ይችላል። ከበሉት ከጠገቡት፣ ምክንያቱም የሚበላው መንፈሳዊ ምግብ ነው ማተር የሚያደርገው። የምትበሉት መንፈሳዊ ምግብ ነው ማተር የሚያደርገው። ለውጥ የሚያመጣው መንፈሳዊ ምግብ ነው። ክርስትና ብዙ ጊዜ የምንጮኸው ለምንድን ነው? ክርስትና ከውጭ ወደ ውስጥ አይደለም። ከውስጥ ወዴት ነው? ወደ ውጭ ነው። እግዚአብሔር በውስጡ ያላስገባ ሰው በውጭ እግዚአብሔርን ሊገልጽ አይችልም። እግዚአብሔር በውስጣችሁ አለ። አሜን። እግዚአብሔር በውስጣችሁ አለ። ክብር ለእግዚአብሔር ይሁን። ከውስጣችሁ ወደ ውጭ ይበራል የእግዚአብሔር ብርሃን። ክብር ለእግዚአብሔር ይሁን። ስለዚህ ይህን የህይወት እንጀራ የሆነውን ክርስቶስን ደግሞ እናያለን ማለት ነው። ሮሜ 6:20 ጀምሮ ያለውን ደግሞ እንዴት ተጻፈ፣ ለማን ተጻፈ፣ በምን ምክንያት ተጻፈ የሚለውን እናያለን። ሮሜ ምዕራፍ 6 ከቁጥር 20 እስከ 23 ያለው ቦታው እንደዚህ ይላል። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ይህንን ምን ሊል ፈልጎ ነው ያለው የሚለውን ክሊርሊ ማወቅ መቻል አለብን። የሚገርማችሁ ነገር ይህንን ጳውሎስ የጻፈው በሮሜ ላሉ ክርስቲያኖች ነው። ቤት ላሉ ክርስቲያኖች ነው። በሮሜ ላሉ ክርስቲያኖች ነው። ለክርስቲያኖች እንደዚህ አይነት ድፍረት እንዴት ይናገራል የሚለውን ጥያቄ ሊነሳባችሁ ይገባል። ምክንያቱም ቁጥር 19 ላይ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳታቀርቡ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። ስለዚህ እዚህ ጋር የሚታዩ በሽታዎች በሮም ቤተክርስቲያን ላይ ነበሩ ማለት ነው። በሮም ቤተክርስቲያን ላይ ምን ነበር? ብልቶቻቸውን የአመፃ መሳሪያ አድርገው ነበር ማለት ነው። ለርኩሰት ለአመፃ ባሪያዎች አድርገው ነበር ማለት ነው። ስለዚህ እነዚህ ክርስቲያን ሆኖ ሰውነቱን ምን ሊያደርግ ይገባል ማለት ነው? እንደ እግዚአብሔር ሰዎች ሊቀድስ ይገባል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን ማለት ነው መቀደስ ማለት? ትርጉሙን ማወቅ መቻል አለብን። መቀደስ ማለት ምን ማለት ነው የሚለውን በጣም ማወቅ መቻል አለባችሁ። ዛሬ ይህን ትርጉም ትሰማላችሁ። በህይወታችሁ ከዛሬ ጀምሮ አዲስ ጅምር ይሆናል። መቀደስ ማለት ብዙዎች እንደሚያውቁት ከኃጢአት መራቅ ብቻ መስሏቸው ብዙ ሰዎች በዚህ እይታ ሲመላለሱ አያለሁ። ይህ ብቻ አይደለም። መቀደስ ማለት ሶስት ነገሮችን በአንድ ላይ ያዘ። የመጀመሪያው ነገር ምንድነው? አስተሳሰብ ነው። አስተሳሰቡ የተቀደሰ መሆን አለበት። የተቀደሰ ማለት ምንድነው? ልዩ መሆን መቻል አለበት። ሁለተኛ ምንድነው? ተግባሩ እንደ አስተሳሰቡ መሆን አለበት። እንደምን መሆን አለበት? ታቱማይን ጆዳይስ አንዳንዴ ክርስቲያን ስንሆን በእግዚአብሔር መንፈስ ስንመላለስ ይህን ልምድ ብዙ ክርስቲያኖች አላቸው። መንፈስ ቅዱስ በውስጣቸው የሚመላለሱ መንፈስ ቅዱስን ያሉ ሰዎች ምንድነው ብላችሁ ሲያሳይ አቋፋይ በጣም ላንተ የመጨረሻ ጥላቻ አለው። በሁሉ
በውስጡ የመጨረሻ ጥላቻ አለው። ግን በአፉ ምን ይናገራል? በአፉ አስመስሎ እንደሚወድ አድርጎ ይናገራል። አይናገርም እንዴ? ይናገራል። በጣም አስመሳይ። እንደዚህ አይነት ሰዎች ጋር እግዚአብሔር አይባልም። ሀካማን ጋርሳን ኢቲዲ ኡሏን ኢቲዲ ዶነንች የሚያስ ተግባሩ ራሱ አይገልጸውም ማለት ነው። ቦታ ቢያገኝ ወቅቱ ይገዛል። እድሉም ቢያገኝ ምን ያደርጋል? እጨድልን ነው ብረናሽ ሀካማን አሳራቃሲ ጦሳይ በተና ጦሳይ ኢንተናራ ይመተና ማላቆየዲ ኢንተ ኮፒዮ ወይ ኢንተ ኮፒዮ ወይ ኦቲዮ ገደ ሲማለ ገዳና ወሽ ኢንተ ኮፒዮ ወይ ዋዶ ወይ ኦቲዮ ገ ሲማለ ገዳና ወሽ ቅድስና ማለት ይሄ ነው። ቅድስና ማለት ይሄ ነው። ይህንን የምታደርግ ከሆነ እግዚአብሔር ባንተ ይደሰታል። ምክንያቱም ሐሳብን ባይዘው የሚሰጠው ሁሉ ጊዜ እግዚአብሔር የሚሰጠውን ሐሳብ የማይቀበል ሰው እግዚአብሔር የሚሰጠውን ሐሳብ የማይቀበል ሰው ምን አይነት ሰው ነው ማለት? አመፀኛ ሰው። ሃይጊዶ አሳማ ላይ ጦሳ ቆፋ ይከለው እንዳይነ ኦራኒ ጦሳ ይሽነትር ጊዜ ይታል ጦሳ ወደል ሸነትር ጊዜ አስመሳይ ነው ማለት። የሚያስመስሉ ሰዎችን እግዚአብሔር ይጸየፋል። የምታስመስሉ ሰዎች አትሁኑ። ክርስትና ኑሮ፣ ክርስትና ህይወት ነው። እኛ እርግጠኛ ሆኜ የምነግራችሁ ነገር እያንዳንዳችሁ ብቻችሁን በእግዚአብሔር ፊት የምትቆሙበት ቀን አለ። አይምሰላችሁ። እያንዳንዳችሁ በእግዚአብሔር ፊት የምትቆሙበት ቀን አለ። ኢሶይ ነኝ ኒያያኔ ላይ ወደ ማደረው ኒያዋይና ማደረው ደነ ጦሳር ሲገን ደና ቆየ ጦሳይ ለደኦን ዳና ማላ ቆየ ናጋራ ፍሲማጭ ናጋራ ዲዮ ገጠሮቶ አሳይ ኮፒዮ ያወሊደ ታይንቶ ኦራይ ዛና ዛራ ተካ ኦራይ ናጋራ ዲዮ ገ ሃይ አሳይ ኦዲዮ ናጋራ ይደና አሲ ኦቲስ ሚን አይደለ ሃይ ናጋራ ዳሮ ጫሻጊዶ ሸምቦ ወረገሊዲ ኦቲስ ሚን ይደነ አይደበጆ ወረጊ አማን አሳ ሁቢያ ቆፋ ጋሳ ይደነሽ እተነ አሳ ሁቢያ ጋሳ ቆፋ ጋሳ ናጋራ ዲዮ ገ ቆፋ ጦሳዮ ይመና ሆኖ እንተ ቆፋ ጊጊሲች ማኒፌስት የሆነው ነገር ላይ ብቻ አትዩ። ሰው ኃጢአት ሐሳብ በኋላ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቅድስና በጣም አስፈላጊ ነገር ነው ማለት ነው። ቅድስና ማለት እነዚህን ነገሮች የያዘ ነው። ማሰብና መተግበርን የያዘ ነው። እዚህ ጋር አንድ ነገር ደግሞ በጣም አተኩሬ ልነግራችሁ የምፈልገው ነገር አለ። ክብር ለእግዚአብሔር ይሁን። የሚገርማችሁ ነገር የኃጢአት ባህሪያ ሳላችሁ ከጽድቅ ነፃ ነበራችሁ። እንግዲህ ዛሬ የምታፈሩበት ነገር ያን ጊዜ ምን ያህል ነበራችሁ? የዚህ ነገር መጨረሻ ሞት ነበር ይላል። በጣም የሚገርማችሁ ነገር ሰው በአንድ ጊዜ ለሁለት ጌታ መገዛት አይችልም። ሰው በአንድ ጊዜ ለሁለት ጌታ መገዛት አይችልም። ወይ አንዱን ያገለግላል ወይ ሌላውን ያገለግላል። ክርስቲያን ሆነ ኃጢአት መስራት አትችልም ማለት ነው። አጥሩ ማለት ምንድን ነው? ክርስቲያን ሆነ መንፈስ ቅዱስ በውስጥ ከገባ የእግዚአብሔር ኃይል በውስጥ ከገባ ኃጢአትን ሪዚስት የማድረግ ኃይል አለ ማለት ነው። አሜን። ኃጢአትን የመቃወም ኃይል የምናገኘው እኛ በመንፈስ ቅዱስ ኃይል እንጂ ሰው አታድርጉ ስላለን አይደለም። ቤተክርስቲያን ሽማግሌ አታድርጉ ስላለን አይደለም። ቤተክርስቲያን ሽማግሌ ተሰብስበው አታድርግ እያለ ቢጮህ ሰው ማድረጉ አይቀርም። ለምን? በውስጡ ያለውን ይቅድም ያለውን ቅድስናን ካልተለየ ሐሳቡና ተግባሩ ካልተለየ ሰው ኃጢአትን መስራቱ አይቀርም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዲያቆናት ልጁን ወደ ጸሎት ክፍል እንድትወስዱ። ክብር ለእግዚአብሔር ይሁን። ቆፋሽ ኢየሱስ ጌታ ነው። ቆሳዩ ጋር ታይቶ ናታካ ነው ቆሳይስ ናቱ ፋይት አሜን። ናቲ ከኔ ፋይት እኔ ሲረብሹ ደስ ይለኛል። ለምን ነው ታውቃላችሁ? ሲረብሹ ለምን ደስ እንደሚለኝ አቴንሽናችንን በእነሱ ላይ እንዳደርግ ያደርጋሉ። ጥቂት ነገር ነው አበል የእናንተም አቴንሽን ወደ እግዚአብሔር ሐሳብ እንደ ልጆች መሆን አለበት። ልጆች ከልባቸው ስለሚያደርጉ አቴንሽን ይሰጡ።
ከምንድን ነው የሚያደርጉት? ወዘና ፕሮቶዝራ ኦቴዋ አስመስለው አይሰሩም። እንደ ወደ እግዚአብሔር መንግስት ለመግባት እንደ ህፃናት ነው ይላል አይደል? የመጀመሪያ ክራይቴሪያው እንደ ህፃናት መሆን። በዚህ ደግሞ በጣም ደስ ይለኛል። ስለሰጠን ልጆች እግዚአብሔር የተመሰገነ ይሁን። እግዚአብሔር ደግሞ በሌላም በረከት ይበቃል። ልጆችን ሌላ ልጆችን በመስጠት እግዚአብሔር ይበቃል። አሜን። እንበዛለን። አሜን። እና ምንድነው ወደ ሐሳባችን ስመጣ ለሁለት ጌታ በአንድ ጊዜ መገዛት አይቻልም። ሐሳባችሁን ከቀደሳችሁ እግዚአብሔር ከእናንተ ጋር ይራመዳል። ሐሳባችሁ ካልተቀደሰ ግን በጣም የሚያሳዝን ነገር የሮሜ ቤተክርስቲያን ብዙ ዘመን እድሜ ያላት ቤተክርስቲያን ነች። ግን እዚህ ጋር መረዳት የላችሁም ብሎ ጳውሎስ ሲናገር እናያለን። ምን የላችሁም? አንደርስታንዲንግ የላችሁም፣ መረዳት የላችሁም፣ ክርስትናን አልተረዳችሁም እያለ ሲሆን እናያለን። ክብር ለእግዚአብሔር ይሁን። እኛ ግን የምንወቅሳችሁ እናንተ እንድታድጉ ነው። ጳውሎስ የሚወቅሰው እኛ እንድናድግ ነው። ዛሬ በቤተ ክርስቲያን ላይ ይሄ ችግር አለ። የለም እንዴ? አለ። ይህ ችግር አለ። ዛሬ እግዚአብሔር ሊናገረን የፈለገ ነገር ምንድን ነው ብትሉ፣ በእርግጥ በእግዚአብሔር መንፈስ የምትመሩ ከሆነ በእግዚአብሔር ሕልውና የምትመሩ ከሆነ ይህንን ስል መዳን የምናገኘው በተግባር ነው እያልኩ አይደለም። እሺ? እንድታስተውሉ ፈልጋለሁ። መዳን የምናገኘው በምንድን ነው? በክርስቶስ ኢየሱስ በተሰጠን ስጦታ። ስጦታኛ እንገዛለን እንዴ? አንገዛም አይደል? አዎ፣ የሥራችን ውጤት አይደለም። መዳናችን የሥራችን ውጤት አይደለም። ግን የዳኑ ሰዎች ደግሞ የሚገለጡት በምንድን ነው ብትሉ፣ የዳኑ ሰዎች የሚገለጡት በተግባር ነው። አይደለም እንዴ? አዎ፣ የዳነ ሰው የሚገለጠው የሚታወቀው በተግባር እንጂ አመንኩ ስላለ ብቻ አይደለም። ክብር ለእግዚአብሔር ይሁን። ቁጥር 23 ላይ የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። በቃ አጭር ነገር ልነግራችሁ የምፈልገው ምንድነው? ማንም ሰው የሰራውን ዋጋውን ይቀበላል። የሥራውን ዋጋ ይቀበላል። እናንተ የምታደርጉትን ነገር አስባችሁ በእግዚአብሔር መንፈስ ተመርታችሁ መልካምነት የሚገርማችሁ ነገር በጣም የሚያሳዝነው መሰረት የፈለጋችሁትን ነገር የማድረግ ምርጫ አላችሁ። እግዚአብሔር አያስገድድም። እርግጠኛ ነው የምነግራችሁ፣ ማንም እግዚአብሔር አስገድደው አያውቅም። የፈለገ ነገር የማድረግ ምርጫ አላችሁ። ምርጫ ስለሰጣችሁ እግዚአብሔር ይመስገን። ምክንያቱም እግዚአብሔር የግዴታ አምላክ አይደለም፣ የፍቅር አምላክ ነው። የምን አምላክ ነው? የፍቅር አምላክ ነው። እግዚአብሔር በሚያስገርመው ፍቅሩ የሰጣችሁን እድል ተጠቀሙ ነው ቤተክርስቲያን የምትጮኸው። እኛ የምንጮኸው የምንሰብካችሁ የተሰጣችሁን እድል የዘላለም ሕይወት ለማግኘት ተጠቀሙበት። በዚህ ምድር ላይ የሚያስገርማችሁ ነገር አንድ ነገር ልንገራችሁ። እዚህ ምድር ላይ መንግስት ሰማያትን ትገቡ ብቻ አይደለም ክርስቶስ ለእናንተ ይህን ስጦታ ይሰጣል። ብዙዎች እንደዛ ነው የሚያስተውሉት። እግዚአብሔር እናንተ እዚህ ጋር የእግዚአብሔር ልጆች ያደረገው የእግዚአብሔርን ብርሃን እንድታበሩ ነው። በዛሬ ሕይወትሽ በዛሬ እንቅስቃሴሽ በእያንዳንዱ እንቅስቃሴሽ ውስጥ የእግዚአብሔርን ብርሃን እንድታበሪ ነው። እንደ ፀሐይ እንድታበሪ ነው። እንደ ፀሐይ ወደ እግዚአብሔር የቀረቡ ሰዎች ያፈራሉ። ጡምና ፖኦይዱ ይኦል ኢየሱስን ነናን ፖራው ቆይ ሀሳባ ሽሽዮ ፖይሰና ፖይሲያ ጌሻ አያና ረሰማማይዮ ጌሻ አያና ማራዮ ጌሻ አያና አሜን ዲዮ ነጊቶጌ ሃሮዮ ዳርባይ ሙሻይ ወታ ኦዲሽን ነብዩ ኦዲሽን እንደሰማነው በእርግጥ አንዳንድ ነገሮችን ሊሆን ያሉ ነገሮች መሆናቸው አይቀርም። እኛ ብንጸልይ መሆኑ አይቀርም። የሚደራመሰው መተርመሱ አይቀርም። አንዳንድ ነገሮች በእግዚአብሔር ፕላን ውስጥ አሉ። በመጨረሻው ዘመን የሚሆኑ ነገሮችን መከልከል እንችላለን። ለምሳሌ አንችልም። ህዝብ ከህዝብ ጋር ምን ይሆናል? ይጋጫል፣ ይጋደላል። እናት አባት ልጁን አሳልፈው ይሰጣል። ይህንን መከላከል እንችላለን? አንችልም። ሊሆን ግድ ነው። ግን እኛ መጠንቀቅ ያለብን እኛ ራሳችን ሌሎችን ለማስመለጥ መኖራችንን መርሳት የለብንም።
ያም ሆነ እኛ ራሳችን ሌሎችን ለማስመለጥ እስቲ ማን ጠቁመው ይሁን እርግጠኛ ነኝ ቃሌ ሰዎች ለሰውን መግለጽ አልፈልግም እንጂ የመሬት መንሸራተት እንደሚፈጠር የተነገረ ትንቢት አለ። በዚያ አልተነገረም? ሰው ሰማ እንዴ? አልሰማም። ሰው አልሰማም። ምን ማድረግ አይቻልም። እግዚአብሔር ሳይናገር ትተው አያውቅም። የሚፈጸሙ ነገሮችን ሳይናገር ትተው አያውቅም። ያልሰማ ሰው ግን ይጎዳል። ያልሰማ ምን ይሆናል? ይጎዳል። በእውነት ሰዎች እንዳይጎዱ ትፈልጋላችሁ? እግዚአብሔር የሚጠፉ ሰዎችን በእናንተ ማዳን ይፈልጋል። ባንቺ ማዳን ይፈልጋል። ራሳችሁ በጣም ልታከብሩ ይገባል። ምክንያቱም እግዚአብሔር ያከበረው ማንነት በውስጣችሁ ስላለ ማለት ነው። ክብር ለእግዚአብሔር ይሁን። ሌላው ክፍል ዮሐንስ ምዕራፍ 6 ነው አይደል? ዮሐንስ ምዕራፍ 6 ላይ ያለው እናያለን። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ይህ ሐሳብ ምን ነው የሚያሳየው የሚለውን በጣም ትኩረት ሰጥተን መስማት መቻል አለብን። በጣም ትኩረት ሰጥተን መስማት መቻል አለብን። የሚገርማችሁ አንዳንድ ጊዜ በክርስትና መንገድ ላይ ስትራመዱ በጣም ጠንካራ የሆኑ ሐሳቦችን እግዚአብሔር ሊነግራችሁ ይችላል። አሁን ለነዚህ ሰዎች ለእስራኤል ሰዎች ደም የነካውን ነገር መብላት ኃጢአት እንደሆነ ተጽፏል በመጽሐፍ ቅዱስ ላይ። ዘፍጥረት ምዕራፍ 9 ላይ ተጽፏል። ምን የሚል ደም በውስጡ ያለበትን ነገር እንዳትበሉ የሚል። አሁን ደግሞ አሁን ምን ይላል? ኢየሱስ የኔ ሥጋ መብላት አለባችሁ የሚል ሐሳብ ነው ያመጣው። ይህ በጣም ከባድ ሐሳብ ነው። ከባድ ሐሳብ አይደለም እንዴ? በጣም ከባድ ሐሳብ ነው። የሚገርማችሁ እንደዚህ አይነት ሐሳቦች ለምንድን ነው የሚከብዱ ሲባል መንፈሳዊ አእምሮ ስለሌለ። መንፈሳዊ አእምሮ ከሌለ መንፈሳዊ ነገሮችን መረዳት አይቻልም። ለስጋውያን መንፈሳዊያን ነገር መረዳት አይቻልም። ይቻላል እንዴ? አይቻልም። መንፈሳዊያን የሆኑ ሰዎች መለያቸው ምንድነው ብትሉ መንፈሳዊ ነገር ሲሰሙ ውስጣቸው ይነቃቃል። ውስጣቸው ምን ይሆናል? ይነቃቃል፣ ይደሰታል፣ ፓወርን ይሞላል። ስጋዊ ሰው ግን ምን ይሆናል? በጣም የሚያነቃቃ ቃል እየተነገረው ወይ በጣም ደስ የሚል መልእክት እየሰማ ጉባኤው ሊተኛ ይችላል። እንታቃናት ምን ሊሆን ይችላል? ሊተኛ ይችላል። ምክንያቱም የእግዚአብሔር መንፈስ በውስጡ እያለፈ አይደለም። ክብር ለእግዚአብሔር ይሁን። ከስጋዊነት እግዚአብሔር ይጠብቀን። አሜን። ስለዚህ ኦልድ ቴስታመንት ላይ ያለው እንጀራ አይነት አይደለም። ኢየሱስ እንጀራ ነው። ኢየሱስ እንጀራ እንዴት ሊሆን ቻለ የሚለው ደግሞ ማወቅ መቻል አለብን። ኢየሱስ እንጀራ ሊሆን የቻለው ራሱ ደሙን በማፍሰስ ስጋውን ምን በማድረግ ስጋውን በማስገረም በማሰዋት በመስቀል ላይ በመሰቀል መስዋዕት የሆነ ያንን ነው እኛ የተቀበልነው። ያንን ስንቀበል የሕይወትን እንጀራ ተቀበልን ማለት። ያንን የመስቀሉን ስራ የሕማማቱን ስራ የተፈጸመውን ነገር ስንቀበል ማንን ተቀበልን ማለት ነው? የሕይወትን እንጀራ ተቀበልን ማለት ነው። አንደኛው ትርጓሜ ይሄ ነው። ይህንን የሕይወት እንጀራ የተቀበለ ሰው እንደተቀበለ ሰው ይኖራል። ያው መስዋዕትን ያንን መስዋዕት ያከብራል። ያንን መስዋዕት ምን ያደርጋል? ያከብራል። በጣም ያከብራል። ያ መስዋዕት ማን ነው? ማንነት ነው። መስዋዕቱ ማን ነው?
ማንነት ነው ይህ ስጋ ነው ምክንያቱም ኢየሱስ ሊያድን የመጣው ነፍሳችን አይደል ነፍሳችን የዳነች ነፍሳችን የማይመጥናት ቦታ ላይ አትቀመጥ የኢየሱስን ማዳን የተቀበለ ሰው የማይመጥነው የኃጢአት ቦታ ላይ ሊቀመጥ አይችልም ምክንያቱም ፐርሰናሊቲው ስላልሆነ የመጀመሪያውን መዳን ተቀብለናል ክብር ለእግዚአብሔር ይሁን ሰው የማይሰጠን መዳን ተቀብለናል ማንም መቶ ሊወስድ የማይችል ኢቭን ቤተክርስቲያን በታባረን እንኳን ከዛ ሊከለክል ስለዚህ በዛ ማንነት ልንመላለስ ይገባል ማለት ነው ይህንን ማንነት ያልተቀበሉ የሮሜ ሰዎች ግን ኃጢአት ሲሰሩ ነበር ተቀበለው ግን አንደርስታንዲንግ መረዳቱ አልነበራቸው ስለዚህ ምን ሲገቡ ነበር ኃጢአቱ ሲገቡ ነበር ሰውነታቸውን ሲያረክሱ ነበር ሐሳባቸውን ሲያረክሱ ነበር መንፈሳዊ አይናቱ ይብራሜ አዎ ምክንያቱም እኛ የእግዚአብሔርን መንግስት ነው የምንናገረው እንጂ ሃይማኖትንም አይደለም ይሄን መረዳት መሰረት እኛ ሃይማኖትን ሳይሆን ነው የምናገረው የሰማይን መንግስት ነው እንደ ሰማይ መንግስት በሰማይ መንግስት እንደወከለው አካል ደግሞ ልንንቀሳቀስ ዘንድ ግድ ነው ክብር ለእግዚአብሔር ይሁን እና ሌላው ምንድነው እንግዲህ አይሁድ ይህን ሰው ስጋን እንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ስለዚህ ኢየሱስ እንዲህ አላቸው እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ እንግዲህ ይህ በጣም አተኩረን ደግሞ እንድንነግራችሁ የምንፈልገው የቤተ ክርስቲያን ስርዓት አለ የመካነ ኢየሱስ ቤተ ክርስቲያን ሌሎች ቤተ ክርስቲያኖች ውስጥ አለ ሌላው ምንድነው የጌታ ስጋ የምንለው ቅዱስ ቁርባን ነው ምንድነው ቅዱስ ቁርባን ነው ከእግዚአብሔር ጋር የምንዋሃድበት ስለዚህ ቅዱስ ቁርባን ሊጎል አይገባም ማለት ነው በየሰዓቱ ልንወስድ ዘንድ ግድ ነው ምክንያቱም ያንን በምንወስድበት ሰዓት እናስታውሳለን አይደል ያ ነገር ሰዋዊ ተግባር ሳይሆን መንፈሳዊ ተግባር ያንን መንፈሳዊ ነገር ስናደርግ የጌታን ራስ እንቀበል እናስታውሳለን ስናስታውስ ደግሞ እርምጃችን ሁሉ ይስተካከላል ምክንያቱም የማን ማንነት በውስጣችን ገባ ማለት ነው የኢየሱስ ክርስቶስ ስጋና ደም በውስጣችን ገባ ብዙዎች አታውቁም እንጂ በሕይወታችሁ እንድትቆዩ እስከዚህ ሰዓት የጠበቃችሁ ያ ቅዱስ ቁርባንን ያልወሰዳችሁ ደግሞ እንድትወስዱ መማር ያለባችሁ ነገር ቤተክርስቲያን ታዘጋጃለች ትማራላችሁ አሜን ምክንያቱም ሙሉ ተሆኑ ዘንድ ቤተክርስቲያን ትፈልጋለችና ተዋህደን ከእግዚአብሔር ጋር ልንኖር ይገባልና ይህንን ያላደረገ ሰው እንግዲህ የመጨረሻው ቀን አስነሳዋለሁ የሚለው ማለት ነው በመጨረሻው ቀን ምን ያደርጋል ያስነሳዋል ክብር ለእግዚአብሔር ይሁን ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ይላል በጣም አደገኛ ምስጢር እንደሆነ መረዳት መቻል አለባችሁ እኔ እርግጠኛ ሆኜ የምነግራችሁ ነገር የምናደርጋቸው መንፈሳዊ ተግባራት የጌታ ራት ሲደረግ በዛው ዊክ እግዚአብሔር ከናንተ ጋር እየተጨባበጠ ከናንተ ጋር እየተገናኘ መሆኑ ማወቅ መቻል አለበት በእያንዳንዱ ነገራችሁ ላይ ጣልቃ ይገባል ክብር ለእግዚአብሔር ይሁን በእያንዳንዱ ነገራችሁ እኔ በራሴ ላይ ስለገባ ነው የምነግራችሁ በጣም አቴንሽን ልንሰጥ ይገባል ልንጸልይ ይገባል ድካማችንን ያበረታል የጌታ ራት ምን ያደርገናል ድካማችንን ከራችን ላይ ያስወግዳል ክብር ለእግዚአብሔር ይሁን ስለዚህ ይህ የዚህ ስጋ እና የዚህ ደም ልዩነቱ ምንድነው ብትሉ ይህ ሌሎቹ በርተው እንደጠፉት አይነት እንጀራ አይደለም ሌሎቹ በርተው እንደጠፉት እንጀራ አይደለም የእግዚአብሔር መንፈስ በውስጡ የገባ ሰው በስራ ቦታው ያስተውላል የሚፈስ ነገር አለ ከሱ ውስጥ ምንም ይሆን ነገር አለ የሚፈስ ነገር አለ ሌላውን የሚጠቅም ነገር አለ ቆጫው ተረዛቀይ ኦሳይ ንባካራ ሉኢያሃታ አሳውሽ ሳመትራሳ አሳውሽ እረቲ ዳሮባ ጦሲ ወጥቶ ሰንዳ ዲዲ ጦሳራ ተረሞክሪ ተሸተንቲ ወዳስ ወጣ ወዲው ጋር አማ ጋሳፔ ካረኪስ ቢያቲ ካረፔ ሃ ገለ ያበደና ክብር ለእግዚአብሔር ይሁን ጋሳፔ
ካለከስ ነአዋን ከዳዲ ነና አሲዲክ ቆጠረው ዳንዳይና ጦሳዚክ ቆጠረው ዳንዳይና ነረዚክ ቆጠረው ዳንዳይና ምክንያት ያበራይ ጦሳዚክ ቆጠረው ዳንዳይና ምክንያቱም ና ኦሬዲ ጦሳ ጋይታቻ ጦሳ አሽዋራ ኢሳኬቻ ጦሳ ሱታና ኢሳኬቻ ተረቶ ለቤታዲ አካላካሪ ዲዮ ወይ ኦኒ ኦናራ ዲዮ ወሰረ ይሄ ነው በየትኛውም ሲቹዌሽን ላይ ሆናችሁ ልትወዳደሩ አትችሉ እናንተ የሰማይ ዜጎች ናችሁ የሰማይ ዜጋ ደግሞ ምን ይሆናል ፍሬ ያፈራል ዝም ብሎ ወሬ አይደለም ምን አለው ፍሬ ያለው ፍሬው ይታያል ውስጡ ላይ ያለው ይታያል የኢየሱስ ሥጋ ይታያል የኢየሱስ ደም ይታያል ሕይወት ያለበት ይታያል አሜን ክብር ለእግዚአብሔር ይሁን ቁጥር 57 ላይ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩ እንዲሁ የሚበላኝ ደግሞ ከእኔ የተነሳ ምን ይሆናል ከእኔ የተነሳ ምን ይሆናል ሕያው ይሆናል ክብር ለእግዚአብሔር ይሁን ቁጥር 55 ላይ ከሰማይ የወረደ እንጀራ ይህ ነው አባቶቻችሁ መና በልተው እንደሞቱ አይደለም ይህ እንጀራ የሚበላ ለመቼ ይኖራል እስቲ ለዘላለም ነው ለዘላለም ነው ሃሌሉያ ሃሌሉያ ይህንን የተካፈለ ኢየሱስ ክርስቶስን የተቀበለ ቅዱስ ሥጋና ደሙን የተቀበለ ኑሮ ጊዜያዊ አይደለም በጊዜያዊ ነገር ሰው ያስፈራራው አይችልም በጊዜያዊ ነገር ልባችሁ እንዳይወርድ የፈለኩት ለዛ ነው ቤታና ለዲስ ጋር አዘነግጦ እግዚአብሔር መንፈስ ጋር ያለው አዘነግጦ ለምን ሊሆን እንዳለ አውቆ ወሬ ተናግሯል ሊሆን እንዳለ አውቆ መጀመሪያ ቀድሞ ተናግሯል እግዚአብሔር እንደዚህ ያደርጋችሁ እግዚአብሔር በፍሬ ይግለጣችሁ በወሬ ሳይሆን በፍሬ ይግለጣችሁ በወሬ አይደለም በፍሬ ይግለጣችሁ አሜን ወሬኞች አትሁኑ ብዙ ጊዜ ለዛ ነው ብዙ መናገር ማለት ነው ጥቂት ተናግረው ሰው ይጠቀም ይሻላል አይሻልም እንዴ ጥቂት እግዚአብሔር ጥቂት ነው የሚናገረው ይህንን ሰማይና ምድርን የፈጠረው ጌታችን መጽሐፍ ብቻ ነው የጻፈው አይደለም እንዴ ክብር ለእግዚአብሔር ይሁን ከእግዚአብሔር መንፈስ ጋር ተስማምቶ የሚናገር ሰው ያስታውቃል ተስማምቶ የሚኖር ሰው ያስታውቃል ለዛ ነው እኛ ብዙ ጊዜ ክርስቲያኖች ስንናገር አገልጋዮች ስንናገር ሰው የሌለውን ነገር ሊሰጥ አይችልም ስለዚህ እንደውም ብዙ ጊዜ ስትሰሙ አሲብ ባይና ወዲያ ባግሪቱ ትክክል አይደለም ኤኮፒዲ ያሳ ሰው የሌለውን ሊሰጥ ይችላል የሌለውን ሊሰጥ አይችልም ከየትም አምጥቶ ሊሰጥ አይችልም ኢየሱስ በእውነት ካለ ኢየሱስን ትሰጣለህ ማን ካለ ኢየሱስ ካለ ኢየሱስን ትሰጣለህ ማንኛውም ሁኔታ አንተን አያስደነግጥህም ከውጭ የሚታይ ነገር አያስደነግጥህም አያስፈራራህም ክብር ለእግዚአብሔር ይሁን ስለዚህ በዚህ መንፈስ በዚህ የክብር ኃይል በዚህ በመንፈስ ቅዱስ ኃይል እንራመድ ዘንድ ግድ ነው ሀቺ አይባ ጥያቄ ዲዲ አይባ ኦይሼ ዲዲ ጦሳይ ሀቺ ሊሞት ከታዳራንቻል መንፈሱን ማለት ስንጸልይ አስተውሉ የሚያስማርትባችሁ ሰው ቢኖር መንፈሱን ነው እኛ የምንመጣው ምን ነው የምንመጣው ዛሬ ነፃ መውጣት ይሆናል ዛሬ ነፃ መውጣት ይሆናል የኢየሱስን ደም የደፈረ ኢየሱስን የተቀበሉ ሰዎች ላይ ደፍሮ የሞከረ ዛሬ የሚያፍርበት ቀን ዛሬ የሚያፍርበት ቀን ሃሌሉያ ዛሬ የሚያፍርበት ቀን ይህንን ዘላለማዊ ቃል ኪዳን በኢየሱስ ክርስቶስ ስም ጠራ እስቲ አብረን እንጸልያለን ዙካራታ ያባካታቦስ የሌት ያባካሳፋና ያባቆላ ረበሰደ በከተለ ቢያላ ብራባጋቦስ ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግናለን እግዚአብሔር ሆይ ከዚህ ዘላለማዊ እንጀራ በልተናል